ቅዱስ ሐዋርያ ጳውሎስ ሰናየ መልእክት በዋሴሉያን። እንግዲህ ቅዱስ ጳውሎስ የተወለደው በጠርሴስ ከተማ ነው። ይህንንም እንግዲህ በሐዋርያት ሥራ ምዕራፍ እዚያም እንግዲህ አይሁድ ሊገድሉት ሲማከሩ ደቀ መዛሙርቱ በብጻት እንዳወረዱት ተጽፎልን እንመለከታለን። በሐዋርያት ሥራ ምዕራፍ 9 ከቁጥር 23 እስከ 25 ባለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የኤፌሶን መልእክት መግቢያ ነው። ከዚህም እንግዲህ የጸሐፊውን ማንነት እንማራለን ማለት ነው። በዛሬው ርዕሳችን እንግዲህ የጸሐፊውን ማንነት ስንመለከት እንግዲህ ጸሐፊው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ እንግዲህ እንደምናውቀው ሁለት ስሞች አሉት። አንዱም የዕብራይስጥ ስሙ ሳውል ሲሆን የመጀመሪያው ቀጣይ እንግዲህ በሐዋርያት ሥራ ምዕራፍ 13 ቁጥር 9 ላይ ተጽፎልን እንደምናገኘው ቅዱስ ጳውሎስ ተብሎ ተሰይሟል። በዚህ ስም ተጠርቷል ማለት ነው። እንግዲህ በዚህም ላይ ታሪኩን እንደምናነበው በርያሱስ ከተባለ ጠንቋይ ጋር ከተከራከረ በኋላ እሱን ከገሰጸ በኋላ በዚህ ስም ተጠርቷል ማለት ነው። እንግዲህ ቅዱስ ጳውሎስ የተወለደው በጠርሴስ ከተማ ነው። ይህንንም እንግዲህ በሐዋርያት ሥራ ምዕራፍ 21 ከቁጥር 39 ላይ ጳውሎስ ግን እኔስ አይሁዳዊ በኪልቅያ ያለች የጠርሴስ ሰው ሆኜ ታዋቂ በሆነች ከተማ የምኖር ነኝ ብሎ ሲናገር እንሰማለን ማለት ነው። እንዲሁም ደግሞ የሮም ዜግነት በአባቱ እንደወረሰ የሐዋርያት ሥራ ምዕራፍ 22 ከቁጥር 26 እስከ 28 ያለው ከመቶ አለቃው ጋር በተነጋገረው ንግግር ያለው የመጽሐፍ ቅዱስ ክፍል ያስረዳናል ማለት ነው። እንግዲህ መጀመሪያ ለመቶ አለቃው የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላችኋልን ብሎ ይጠይቀዋል ቅዱስ ጳውሎስ። ከዚያም እንግዲህ ቁጥር 26 ላይ መቶ አለቃው ደግሞ ለሻለቃው ይህ ሰው ሮማዊ ነውና ታደርገው ዘንድ ካለህ ተጠንቀቅ ሲለው እንመለከታለን ለሻለቃው። ከዚያ ደግሞ ሻለቃው ቅዱስ ጳውሎስን አንተ ሮማዊ ነህን ብሎ ቅዱስ ጳውሎስን ሲጠይቀው እንመለከታለን ቁጥር 27 ላይ ማለት ነው። ከዚያ ቅዱስ ጳውሎስም አዎ ሮማዊ ነኝ ብሎ ሲመልስ እንመለከታለን ማለት ነው። ሻለቃው እኔ ይህንን ዜግነት በብዙ ገንዘብ አገኝ ብሎ ሲናገር፣ ቅዱስ ጳውሎስ ደግሞ እኔ ግን በእርሷ ተወለድኩ ብሎ ሲመልስ እንመለከታለን ማለት ነው። እንግዲህ በእርሷ ተወለድኩ ያለው ቅዱስ ጳውሎስ በጠርሴስ ከተማ ተወልዶ እንዴት ሮማዊ ነኝ አለ ብለን ብንጠይቅ፣ ይህም እንግዲህ ጠርሴስ በዚያ ጊዜ በሮም ግዛት ስር ስለነበረች ይህንን ግዛት እንግዲህ ሮማዊ በዚያን ጊዜ ኃያል ስለነበረች ጠርሴስ ደግሞ ግብር ትከፍል የነበረችው ለሮማውያን ንጉስ ስለነበረ በዚህን ጊዜ በሮም ግዛት ስር መሆኗን ሲናገር እኔ ግን በዚያ ተወለድኩ ብሎ ቅዱስ ጳውሎስ በመወለድ እንዳገኘው ዜግነቱን እንመለከታለን ማለት ነው። ያኛው ግን በብዙ ገንዘብ አገኘሁት ብሎ ሲናገር እንሰማለን ማለት ነው። እንግዲህ በዚያን ጊዜ የሮም ዜግነት በመወለድም በገንዘብም በአገልግሎትም ይገኝ ስለነበረ ቅዱስ ጳውሎስ በመወለድ ሮማዊ ዜግነት እንዳለው በዚህ ተናገረ ማለት ነው። እንዲሁም ደግሞ ከብንያም ነገድ መወለዱን እና ፈሪሳዊ መሆኑን በፊልጵስዩስ ምዕራፍ 3 ከቁጥር 4 እስከ 6 ላይ እኔ ግን በስጋ ደግሞ የምታመንበት አለኝ ይልና ቁጥር 5 ላይ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ማለት ሲናገር እንሰማለን ማለት ነው። በዚህ በፊልጵስዩስ ምዕራፍ 3 ከቁጥር 4 እስከ 6 ባለው ክፍል ላይ ማለት ነው። እንግዲህ ዕብራዊ ነኝ ካለ በኋላ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ብሎ ዕብራዊነቱን ከዚያም ደግሞ ፈሪሳዊነቱን በዚህ ክፍል ሲናገር እንመለከታለን ማለት ነው። እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 23 ከቁጥር 6 ላይ የእግዚአብሔርን ሊቀ ካህናት ትሳደባለህን ብለው በከሰሱት ጊዜ ቁጥር 6 ላይ ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹም ደግሞ ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ የፈሪሳዊ ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎ ፊት እንደጮኸ ፈሪሳዊ ቤተሰብም እንደሆነ ሲናገር እንመለከታለን ማለት ነው። ሌላው እንግዲህ ቅዱስ ጳውሎስ
ከአቂላና ከጵርስቅላ ጋር እንኳን መስፋትን እንደተማረ በእነሱም ጋር አብሮ ይሰራ እንደነበረ በዚህ በሐዋርያት ሥራ ምዕራፍ 18 ተጽፎልን እናገኘዋለን ማለት ነው። እንግዲህ ቅዱስ ጳውሎስ የትምህርት ሁኔታውን ስንመለከት እኔ ኪልቅያ በምትሆን በጠርሴስ የተወለድኩ በዚህችም ከተማ ከገማልያል እግር አጠገብ ያደግኩ የአባቶችንም ሕግ ጠንቅቄ የተማርኩኝ በማለት ሲናገር እንሰማለን። መጀመሪያ አንስቶ በሕዝብ መካከል በኢየሩሳሌም የሆነውን ከታናሽነት ጀምሬ የኖርሁትን ኑሮዬን አይሁድ ሁሉ ያውቃሉ፣ ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሁኜ እንደኖር ከጥንት ጀምረው አውቀውኛልና በማለት ሲናገር እንሰማለን። በሐዋርያት ሥራ ምዕራፍ 26 ከቁጥር 4 እስከ 5። እንግዲህ በጎልማሳነት ጊዜው ለሃይማኖቱ ቀንቶ ያመኑትን በክርስቶስ አምነው የተጠመቁትን አጥብቆ ያሳድድና ይጠላቸው እንደነበረ ሊያጠፋቸውም ደግሞ ይፈልግ እንደነበረና ጽሕፈት ተቀብሎ ሊያሳድድ እየሄደ በነበረበት ጊዜ በታላቅ የብርሃን ነጸብራቅ ተመቶ በደማስቆ እንደወደቀ እንዲሁም ደግሞ እስጢፋኖስ ሲገደል እስጢፋኖስ በድንጋይ ተወግሮ ሲገደል እርሱም አብሮ የተባበር እንደነበረ በሐዋርያት ሥራ ምዕራፍ 7 ከቁጥር 58 እስከ 60 ባለው ታሪክ ውስጥ እናገኘዋለን ማለት ነው። ቁጥር 58 ላይ ከከተማም ወደ ውጭ አውጥተው ወገሩት፣ ምስክሮችም ልብሳቸውን ሳውል በሚሉት አንድ ጎበዝ እግር አጠገብ አኖሩ በማለት ሲናገር እንመለከታለን። እንግዲህ ከከተማ አውጥተው ወገሩት ቅዱስ እስጢፋኖስን ነው። ከዚያም ልብሳቸውን እንግዲህ ሳውል በሚባል አንድ ጎበዝ እግር አጠገብ አኖሩ ይለናል ማለት ነው። እንግዲህ በዚያም ቅዱስ ጳውሎስ እንደነበረና ልብሳቸውን ይጠብቅ እንደነበረ በዚህ የመጽሐፍ ቅዱስ ክፍል ውስጥ መረዳት እንችላለን ማለት ነው። እንዲሁም ደግሞ ያሳድድ እንደነበረ በሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምሮ የምናገኘው ታሪክ ነው። ቁጥር 1 ላይ ሳውልም በእርሱ መገደል ተስማምቶ ነበር። በዚያን ቀንም በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ ይለናል ቁጥር 1 ላይ። ቁጥር 2 ላይ ደግሞ በጸሎቱም የተጉ ሰዎች እስጢፋኖስን ቀበሩት፣ አለቅሶም አለቀሱለት። ቁጥር 3 ላይ ደግሞ ሳውል ግን ቤተክርስቲያንን ያፈርስ ነበር፣ ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ይለናል ማለት ነው። እንግዲህ ቅዱስ ጳውሎስ ምን አይነት ለቤተክርስቲያን ጠላት ሆኗት እንደነበረና ምን ያክል ያስቸግር እንደነበረ ይሄ ጥቅስ ያስረዳናል ማለት ነው። እንግዲህ ጳውሎስ አማኞችን ለማሰር ወደ ደማስቆ ሲጓዝ ጌታ ኢየሱስ ከሰማይ እንደጠራውና ኃጢአቱን ደግሞ ተረድቶ በክርስቶስ አምኖ ተጠምቋል ማለት ነው። እንግዲህ የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 9 ያለው መጽሐፍ ቅዱስ ክፍል ይህንን ይነግረናል ማለት ነው። እንዲሁም ደግሞ እርሱ ራሱ በሐዋርያት ሥራ ምዕራፍ 22 ከቁጥር 4 ጀምሮ እስከ ቁጥር 11 ባለው ክፍል ውስጥ ራሱ ሲናገር እንመለከታለን። ወንዶችንም ሴቶችንም እያሰርኩ ወደ ወህኒም አሳልፌ እየሰጠሁ ይህንን መንገድ እስከ ሞት ድረስ አሳደርኩ በማለት ሲናገር እንመለከታለን። እንዲሁም ሊቀ ካህናቱ ደግሞ ሽማግሌዎቹም ሁሉ ይመሰክሩልኛል፣ ከነርሱ ደግሞ መልእክትን ለወንድሞቻቸው ተቀብዬ በደማስቆ ያሉትን ደግሞ ታስረው እንዲቀጡ ወደ ኢየሩሳሌም ላመጣ ወደዚያ እሄድ ነበር በማለት ምን ሲያደርግ እንደነበር ከማን ጽሕፈቱን እንደተቀበለ ወደ ማን ሄድ እንደነበር ራሱ ሲናገር እንመለከታለን ማለት ነው በዚህ በመጽሐፍ ቅዱስ ክፍል ውስጥ። እንዲሁም ደግሞ በንጉሱ በአግሪጳ ፊት በሐዋርያት ሥራ ምዕራፍ 26 ከቁጥር 9 እስከ 18 ባለው ክፍል ውስጥ ሲናገር እኔም ራሴ ናዝሬቱ ኢየሱስን ስም የሚቃወም ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር በማለት ሲናገር እንመለከታለን። ከዛ ቁጥር 10 ላይ ይህንም ደግሞ በኢየሩሳሌም አደረኩት፣ ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳሰርኳቸው፣ ሲገድሏቸውም አብሬ ተቸሁ በማለት ሲናገር እንሰማለን ማለት ነው። እንግዲህ በኋላ ሐናንያ ወደ እርሱ ተልኮ ጳውሎስን ለወንጌል ስራ እንደተለየ ወንጌልን ለአሕዛብ ለመስበክ እንደተጠራ ገለጠለት። ከዚያም ቅዱስ ጳውሎስ እንግዲህ ተጠምቆ አገልግሎቱን ጀምሯል ማለት ነው። ይህንንም እንግዲህ በሐዋርያት ሥራ ምዕራፍ 9 ከቁጥር 10 እስከ 19 ባለው ታሪክ ክፍል እናገኘዋለን። እንዲሁም ደግሞ ራሱ ሲመሰክር በሐዋርያት ሥራ ምዕራፍ 22 ከቁጥር 12 እስከ 16 ተጽፎ በሰፊው እናገኘዋለን ማለት ነው። እንግዲህ መጀመሪያ የወንጌል ስራውን የጀመረው በደማስቆ ምኩራቦች እንደሰበከ
የሐዋርያት ሥራ ምዕራፍ 9 ከቁጥር 20 እስከ 22 ያለው ክፍል ውስጥ ተጽፎልን እንመለከታለን ማለት ነው። ቁጥር 22 እንዲህ ይለናል። ሳውል ግን እየበረታ ሄደ፣ በደማስቆም በተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበረ። እንግዲህ ስብከቱን የእግዚአብሔር ልጅ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰበከላቸው በኋላ እነርሱ ደግሞ ባለማመን ይከራከሩ ስለነበረ ያንን አለማመናቸውን እያስረዳ እግዚአብሔር ልጅ መሆኑን እያስረዳ እየነገረ እነሱን መልስ ያሳጣቸው ነበረ ማለት ነው። ይሄ የመጽሐፍ ቅዱስ ክፍል በደማስቆ ላሉት ሰዎች አይሁዳውያን ይሰብክላቸው እንደነበረ በዚህ ክፍል መረዳት እንችላለን ማለት ነው። ከዚያም እንግዲህ ወደ አረብ ሀገር ሄዶ እንደገና ወደ ደማስቆ እንደተመለሰም በገላትያ መልእክት ምዕራፍ 1 ቁጥር 17 ላይ ተጽፎልን እናገኘዋለን ማለት ነው። እንግዲህ ቁጥር 17 ላይ ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም፣ ነገር ግን ወደ አረብ ሀገር ሄድኩ፣ እንደገና ወደ ደማስቆ ተመለስኩ በማለት ሲጽፍ እንመለከታለን በዚህ በገላትያ ምዕራፍ 1 ቁጥር 17 ላይ ማለት ነው። ከዚያም እንግዲህ አይሁድ ሊገድሉት ሲማከሩ ደቀ መዛሙርቱ በቅጣት እንዳወረዱት ተጽፎልን እንመለከታለን በሐዋርያት ሥራ ምዕራፍ 9 ከቁጥር 23 እስከ 25 ባለው ክፍል ውስጥ። እንግዲህ ሐዋርያት የጳውሎስን ማመኑ ስላላመኑ ሲጠራጠሩት ስለነበረ በርናባስ ደግሞ ወደ እርሱ እንዲያስገባውና ይህንንም በሐዋርያት ሥራ ምዕራፍ 9 ከቁጥር 26 እስከ 28 ተጽፎልን እንመለከታለን ማለት ነው። እንግዲህ ቅዱስ ጳውሎስ 3 ታላላቅ ጉዞዎችን አድርጓል። እነዚህም ጉዞዎቹ እንግዲህ የመጀመሪያው ጉዞ በሐዋርያት ሥራ ምዕራፍ 13 ከቁጥር 13 ላይ የምናገኘው ጉዞ ነው። በዚህ መጽሐፍ ቅዱስ ክፍል ውስጥ ተጽፎልን እናገኘዋለን። ጳውሎስም ከጓደኞቹ ጋር ከጳፉ ተነስቶ የጥልፊያን ወደምትሆን ወደ ጰርጌን መጣ። ዮሐንስም ከእርሱ ተለይቶ ወደ ኢየሩሳሌም ተመለሰ ይለናል ማለት ነው። ቁጥር 14 ላይ እነርሱ ግን ከጰርጌን አልፈው ወደ ጲስድያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ ይለናል ማለት ነው። ሐዋርያት ሥራ ምዕራፍ 13 ከቁጥር 13 እስከ 14 ያለው እንግዲህ ይህም በ48 ዓመተ ምህረት ገደማ ጳውሎስና በርናባስ ማርቆስም እንደሆኑና ከአንጾኪያ ቤተክርስቲያን ተክለው በመርከብ ተሳፍረው ወንጌልን ለማስተማር እንደተነሱ በመጀመሪያ በቆጵሮስ ቀጥሎም ደግሞ በጲስድያ ወደ ሊቆንያ አገሮች ሄደው በልዩ ልዩ ከተማ ወንጌልን እንደሰበኩ በኋላም ደግሞ አማንያን ማህበሮችን እንዳቋቋሙ ወደ አንጾኪያ በሚመለሱበት ጊዜ ያቋቋሟቸውን አብያተ ክርስቲያናት እየጎበኙ የቤተ ክርስቲያን ሽማግሌዎችን እንደሾሙ በዚህ በመጀመሪያው ጉዞ እንረዳለን ማለት ነው። ሁለተኛው ጉዞ ደግሞ በሐዋርያት ሥራ ምዕራፍ 15 ከቁጥር 36 እስከ ምዕራፍ 18 ቁጥር 22 ድረስ ያለው ታሪክ ነው ማለት ነው። የሐዋርያት ሥራ እንግዲህ በዚህም ጉዞ ጳውሎስና ሲላስ ከአንጾኪያ ተነስተው በሶሪያ እና በኪልቅያ በኩል ወደ ልስጥራ እንደሄዱ በዚያም እንግዲህ ጢሞቴዎስን አግኝተው ጉዟቸውን ወደ መቄዶንያ እንዲቀጠሉና ከዚያም እንግዲህ በፊልጵስዩስ እና በተሰሎንቄ በቤርያ ቤተክርስቲያን እንደተመሰረተ ጳውሎስ ደግሞ ወደ ግሪክ ሀገር ገብቶ በአቴና እንደሰበከ ይሄ የመጽሐፍ ቅዱስ ክፍል ያስረዳናል ማለት ነው። በቆሮንቶስ ከተማ 1 ዓመት ከ6 ወር ተቀምጦ እንዲያስተማረ አቂላና ጵርስቅላን ኤፌሶን ትቷቸው ወደ ቂሳሪያ ወደ አንጾኪያ እንደመጣ ሁለተኛው ጉዞ ታሪክ ነው ማለት ነው። ሶስተኛው ጉዞ እንግዲህ ሐዋርያት ሥራ ምዕራፍ 18 ከቁጥር 23 እስከ ሐዋርያት ሥራ ምዕራፍ 21 ቁጥር 16 ድረስ ያለው የሐዋርያት ሥራ ክፍል ነው ማለት ነው። እንግዲህ በዚህ ጉዞም ጳውሎስ ከአንጾኪያ ተነስቶ ወደ ገላትያ ሀገርና ወደ ፍርግያ በመሄድ አማኞችን እንዲያጸና ቀጥሎም ደግሞ ኤፌሶን ሄዶ ለ3 ዓመት ያህል እንዲያስተማርና በዚያ እንደተቀመጠ ብዙዎችም ደግሞ በእርሱ ስብከት እንዳመኑ ከኤፌሶን ደግሞ ወደ መቄዶንያና ወደ ቆሮንቶስ ሄዶ አብያተ ክርስቲያናትን እንዲያጽናናና እንደዚሁም ደግሞ ወንጌልን እየሰበከ አማኞችን እያጸና ጉዞውን እስከ ኢየሩሳሌም ድረስ እንዳደረገ እንመለከታለን ማለት ነው በዚህ ጉዞ። ከዚያም በኋላ እንግዲህ በኢየሩሳሌም ከያዕቆብ ጋር ተገናኘ። በኋላ ደግሞ በመቅደስ ተይዞ ታስሯል ማለት ነው። ይህም እንግዲህ የምናገኘው ሐዋርያት ሥራ ምዕራፍ 21
ከቁጥር 17 እስከ 30 ባለው የመጽሐፍ ቅዱስ ክፍል ውስጥ እናገኘዋለን ማለት ነው። ከዚያም እንግዲህ ለቄሳር ይግባኝ ብሎ ወደ ሮም እንደተላከ 2 ዓመት ከታሰረ በኋላ ተፈቶ ወንጌልን መስበኩን ደግሞ ቀጥሏል ማለት ነው። በመጨረሻም እንግዲህ ሮም ታስሮ ሮም ተገድሏል ማለት ነው። እንግዲህ በወንጌል አገልግሎት ሙሉ ዘመኑን በመትጋት በሰማዕትነት አርፏል ማለት ነው። ይህም የሚታሰብበት እንግዲህ ሐምሌ 5 ጴጥሮስ ጳውሎስ ተብሎ በቤተ ክርስቲያናችን ይከበራል ማለት ነው። የቅዱስ ጴጥሮስ እና የቅዱስ ጳውሎስ የሰማዕትነት ቀናቸው። እንግዲህ የቅዱስ ጳውሎስ ታሪኩ በትንሹ ከመጽሐፍ ቅዱስ ይህንን ይመስላል። በምዕራፍ 1 ቀጣይ የምንገናኝ ይሆናል። ስብሐት ለእግዚአብሔር።